አትከተለኝ እንዴ እናት እንዴ አትከተለኝ ልቀቀኝ ሄራን እንደምታስበው አይደለም ሰማኛለህ ከዚህ በኋላ ከሚቀም ሰው ጋር ህይወቴ መቀጠል አልፈልግም እኔ አልቃምኩም ጋሽ እትዬን እያልኩሽ እኔ ይኸው ባጎቴ ሞልልሻለሁ አንቺ አጎቴ ማን ነው እኔ በቃ እሺ ከሆነ በኋላ እንደዚህ ጫታም ጋር ይመቀጠል ለምን ይበቃሻል እኔ እንዴ ባልተሮት ምን ነው ጫትን ይተዋልሽኝ እርግፍ አድርጌ ተው ይኸው ፈጣሪም ረዳኝ ጻፉ እንደሆነ እሺ ካልቀምክ ጫት ቤት ምን እየሰራህ ነበር አንተ ጫት ቤት ምን እየሰራህ ነበር ምን ሰራው ሄራን ይኸውልሽ አዲስ መጽሐፍ እንደማሳትም ነግሬሽ የለ እሱን ለጥናታዊ ጽሑፍ ነው እዛ ስፔሲፊካሊ ቦታው ላይ መገኘት አለብኝ ሄራን እዛ ነው እዛ ቁጥዬ ገንዘብ ያቆንጀ ይሄው ተታባቲ ሙት ይያልኩሽ ወንዲ እኔ ቦንዲ ምን አለው እንዴ ወንዲ የሰፈር ልጅ እኔ ግን እስከዛሬ ተለፋድኩት ለፍቅር ብዬ ነበር እሺ አልተለፋደሽም ተለፋድጃለሁ እሺ ተለፋድሽ እንወልዳለን ብዬ እንወልዳለን ከፈለግሽ አንቺ ከፈለኩ ወደፊት አሪፍ ህይወት ይኖረናል ብዬ አስቤ ነበር ቤተሰቦቼ ከእንደዚህ አይነት ሰው ጋር ምን ትሰሪያለሽ ማለታችሁ እኮ ልክ አይደለም ይለወጣል ብዬ ችዬ ነበር እንለወጣለን እኮ ሄራን እንለወጣለን እኔ ግን እንደገና ሁለተኛ አጠገቤ እንዳትደርስ እሺ ተወኝ አትከተለኝ በቃ አይደለም እኔ እኮ እወድሻለሁ ሄራን እኔ እወድሻለሁ እስከ መጨረሻው ስለምትወደኝ ነው እኔ አልቃምኩም እኔ ደውዬው ግብኛ ጠይቂያቸው እነሱ የተለያየ ጫት ቀም ብለው አቅርቡልኝ ሄራን እኔ ግን ምን አልኳቸው አይሆንም እኔ ከዚህ በኋላ ህልሜን ነው የምሰራው ማናቸውም አታስናክሩኝም አይሆንም እኔ ሞዳት ፍቅረኛ አለችኝ ብዬ እንትን አልኳቸው አልቃምኩም መጀመሪያ ተረጋጋ አሁን ራሱ እኮ ኖርማል አይደለም እንደዚህ ያየሁ እንዳምነህ ነው የምትፈልገው ጠይቂያቸው ሄራን እኔ ከቃምኩ ቀጥላል ወዲህ ካንተ ጋር ምንም ነገር እንዲኖረኝ አልፈልግም ሄራን ይኒናል አይ እናቴ አልን በቃ እሺ እኔ ግልጹ ልንገርሽ በቃ እኔ ካንቺ መለየት አልፈልግም ሄራን በቃ እኔ እውነቱን ወጪው በቃ እኮ ተናገር እየሰማሁ ነው አልቃምኩም ማማቱ በፊት ነው የቃምኩት እስኪ በቃ እንቃምኩ እኮ ብዙ ጊዜ ያሳለፍኩ ከጫት ጋር ግን ተዋልሽን ተው እማማቱም ለምን አትሄጂኝና እኛ እንቃምኩም እኔ ትጋብሬሻለሁ አብሬሽ እኮ ጀማውን ጥጪ እኮ አብሬሻለሁ እኔ ቆንጆ ከኔማ ጀማዎች ስለበለጡ በጎ ነው እዚህ እየመጣ ያለው የመጽሐፍ ያሰብኝ እኔ አላሳዝኝሽም ስራ ትቼ ተባል ምን ይሁን ግን እኔ እኮ ኖርማል ስትሆን አውቃለሁ አይደለም እኔ አልቃምኩም ይኸው ምን ነይ ጠይቂያችሁ ከፈልክ ነይ ጠይቂያችሁ ማን ነው የሚያቃጥረው እኔ አልቃምኩም እና እኔ ናት እንዴ ነው አታ ኤፍሬም እንደኛ ባክ ኤፍሬም አይደለም አማኒ ነኝ አማኒ ወይ ዋለማት የሚሰራው አዘባርቅ ባክ ስራውን ሰራለሁ ብለህ ገንዘብ ከወሰድኩ በኋላ የት ነው የምጠፋው ቆይ ብር ተቀብለህ ምናምን የምን ብር ጭራሽ የኛ አባት ይቀጣ እንትን ነው ስራ ኢሞላ ያደውልልኝ ደግሞ ጫት ቤት አልቀም ባል እንደዛ ነው ጨዋታ አይመቸኝም ይኸውልህ ስራውን አበላሽተህ በዛ ላይ ገንዘብ ተቀበለ ምን አይነት ሙሮ የምታራምደው ይሄ የጫት ቤት ቀደን አቁም እኔ አልቃምኩም አይነ ፈጦ ምን አልቃምኩም ትላለህ እኔ አልቃምኩም ባክ እንደዛ አትበል እኔ ቅም ያለው ይኸውልህ ገንዘቡን ትመልሳለህ አትመልስም ምን አሁን ምንም አይነት ጭቅጭቅ አልፈልግም አፍንጫ ላይ ወረቡ አምጣው ብርን ተጣለው ደግሞ ያፈጣል እንዴ ዳሽን ባንክ አለኝ አቢሲኒያ በሲንቄ ኤቲኤሙን አውጥቼ ፋይዳ ካያያዝ በኮል ኮርፖሬሽን ልክልሃለሁ ችግር የለም እኔ ግን አልቅም እንደዚህ አምጥቼ እሰጥሃለሁ ይኸውልህ እኔ የጫት ቤት ቀልድን እዛው ታመጣታለህ አፍንጫን ይዤ ነው የምቀበልህ ከሰው ጋር ነው ብዬ ነው እሺ ያለው ይሄ እንደዚህ በመካከላችን ይሄ የፉኝ ልጅ እኮ ነው ቀንዶ እኮ ነው አይደለ
ከዚህ በላይ ቆይ ምንድነው ማስተማመኛ እንደምትፈልገው? ሁለተኛ አጠገቤ እንዳትደርስ በቃ። አትከተለኝ ማለት አይሰማህም እንዴ? በቃ ተወኝ። ሄሉ ፕሊዝ አይልም። ተረጋጊ። ሄሉ ፕሊዝ ሽኩር ነኝ አንተ ሽኩር ነኝ አንተ እባክህ ቀና በለኝ ልጅ ተረጋጉ እንጂ ምንድን ነው ወዳታለሁ አውቃለሁ ቆይ ተረጋጉ እኛ ትልቅ ሰዎች ነን አይደለ መከባበር አለ ኑ እሺ በእናትህ ላላብለው እኔ አቃምኩ እማማቱ ኧረ እባክሽ ተይኝ አክብሪኝ ግን አንድ ነገር እኔ አውቃለሁ እኮ እኔ አባት እኔ ስለማውቅህ ማለት አትቅምም አውቃለሁ አይቅምም ዝም እኔ አሁን ለማንኛውም ማለት ነው ቁጭ ብለን ነው አይሻልም እኔ ግን አታከብሩኝም እኔ በእናትህ እሺ በሉኛ አክብሩኛ እኔ እቅማለሁ ምን አግኝተህ ነው ኧረ እባካችሁ አያምርባችሁም ተለያዩ ሲባል ኧረ ሰዎች ምን ይሉናል ቦልቦል እናት ትልቅ ሰው አይደላችሁ ቁጭ በይ ኧረ እባክሽ እኔን አክብሪኝ የእኔና ስላከበርሽኝ አላክብርሽ የምሬን ነው ብግድልሽ አንተ ይሄ ነገር አሁንም ተው ቅጠል ነገር ተዋልኩ አይደል ምንድን ነው እኔ ልቅም አይደለም እኮ በቃ ሰው የሚልህን ስማ ምንድን ነው ችግራችሁ በቃ እኔ መለያየት ነው እኔ ወዳታለሁ እኔማ ይኸውላችሁ እኔ አውቃችኋለሁ አይደል ከልጅነት እስከ እውቀት ድረስ እኔ አውቃችኋለሁ እንደዚህ አይነት ነገር እናንተ ላይ እንዴት አያለሁ እኔ ከሷ መለየት ለኔ በቃ ተረጋጋ በእናትህ ተረጋጋ እኔ ለሷ ብዬ ክንዴ ተረጋጋ ችግሩን ማጥፋት ይቻላል ቃምክ ትለኛለች እንዴ ከነገረባው ማን እኔ ገራባም ምናምን በሌውን ብሽጥቅም ያለሽ ይሁን ይወስልክ ይሄማ ቡዳ ነው እንጂ እንደዚህ ጫትማ እንደዚህ አይደለም እንደውም አልቃመም ካል አይን በልቶት ነው አንተ ስማው ያለባክ የምርቅ ማህል እንዴ እኔ ምንም እንደዚህ ነገር እኔ ንክችም አድርጌ አላውቅም ይኸውልህ አሁን ምንድን ነው መሰለህ ለምንድን ነው እንደዚህ ፈጠይ ቀሪያው እኔ በቃ ቡና ስጠጣም ምናምን እንደዚህ ኒኮቲን ያነቃኛል እንጂ እኔ አልቅም ይኸው እማማት ለቁም ነገር እንሂድ ቅማህ አልቀምክ እኔ ሽኩር ሙት እኔ አታመኝ እንዴ እታባት ሙት እያልኩ ሽኩር ሙት ብሎማ አይቅም ገሎ ነው የሚቀር ሽኩር ሙት ብሎ አይቅም ይቀምሰው እኔ የምልህ ምንድን ነው ሻው ምንድን ነው እቴቴ ትሙት እንደዚህ በእናትህ በቃ ተው እቴቴ ትሙት ነው እንጂ እቴቴ ትሙት ይቅም እኔ የተማርኩ ሰው ነኝ እውቀት አለኝ መጽሐፍ ልጽፍ ነው የገባሁት ሄዳን ጫት ቤት ድሀ ስለሆንኩኝ ልትተወኝ ፈልጋ ነው እንጂ እኔ አልቀም ነገሩን ሁሉ ወደ እኔ ያመጣ አየህ እኔ ሁልጊዜ እየተጠረጠርኩ የእሱ ጓደኛ ስለሆንክ ሳታዳላ እንደቃምና እንዳልቃመ ፈትንልኝ ደስ ያላችሁን ፈተና እኔ ፈትኑ ይሄ ከፈለጋችሁ ይኸው ፑሻፕ ይኸው እኔ ሱሰኛ አልለው እኔ እኮ ሰክሯል አላልኩም ፑሻፕ አልፈልግም ወደዛ ተነስ ሌላ ጥያቄ በጥያቄ ምናምን ፈትንልኝ እኔ የምልህ አንድ ጥያቄ የኢትዮጵያ ዋና ከተማ ማን ናት መዲናው በድሪያ ከፈለግህ አይሻል ሙፍቲዳ እኔ እንደዛ እኔ ከፈለክ ከአዲስ አበባ እሺ አንድ ጥያቄ ልጠይቅ ሌላ ነገር አትቀባጠር ከአዲስ አበባ ጅማ ስንት ኪሎ ሜትር ይሄ እኮ 50 ኪሎ ሊትር 50 ኪሎ ሊትር ሃይላንድ ውሃ ነው እኔ ቆንጆ እኔ በሌላ እንደዛ እኔ አንተና ክብሬ ነው ያለው እሺ እንደዛ ከሆነ ሙሉ ስሜን ተናገር ስም ማን ነው እኔ እሷ ስም ማን ነው እኮ ነው ያልኩህ እኔ አይደለም የኔ የሷን አያት ከነቀምቅም ስሟን ነግራለሁ እኮ ተናገራ ሄራን ወልደየስ ተግዬ ከበደ ወላንሳ ይሄው ቅምቅም ማለት ምን ነው ወላንሳ እኮ እናቴ ስም እንዴ ያው ነው እንዴት ያው ቤተሰብ ነው የወንድ ስም ለሴት ስም ትሰጣለህ ያውም ለእናታችን እናቷ ይመችኛል በቃ ማለት ጥሩ ነው አንተ ያው ነው የምርቅሟል ሁለተኛ ኧረ እባክሽ አንተ ብዙ አይደለም ምን ከሞንታ ፍቅረኛ ጋር ተለያየኛለህ ቀማህላ አንቀምኩም ቀማህል ግን አንገር እንግዲህ
ጫት ከኔ ገዛው እኔ እኮ አጥቼ እኮ ነው አሁን እኮ ፈጣ ስማ አትወራይ ደግሞ ነገም ትቅማለህ ከነገ ወዲያም ትቅማለህ እሷንም እንዳይቁምብህ አሚያ አትከተለኝ እንድትዋወቃልኝ እናት አይዞሽ እሺ